السلام عليكم ورحمة الله وبركاته كبراتنا كبران እንዲሁም በዚህ የታደማችሁ የአረፋ ባህል ተጋባዦች ለዚህ የአረፋ ባህል እንኳን በሰላም አደረሳችሁ እንኳን በደህና መጣችሁ ላለው ይሄ ባህል በስልጤ ማህበረሰብ በጣም ልዩ ትኩረት ከሚሰጣቸው ባህሎች አንዱ ነው። ከዚህም ባሻገር የተለያዩ ክንዋኔዎች የሚከናወንበት ነው። ከነዚህ ክንዋኔዎች አንዱ ሴቶች ለብቻቸው የሚያደርጉት ሰፊ የሆነ እንቅስቃሴ ያላቸው ናቸው። አንደኛው ይሄ አረፋ ከመድረሱ በፊት ከአንድ ወር ቀደም ብለው የኡጆ ስርዓት የቅቤ የመቆጠብ ስርዓትን የሚሰሩበት ይህን አደራጅተው ደግሞ የተሻለ ነገር ቅመሞችን የሚያዘጋጁበት ወጣት ልጃገረዶች ደግሞ ቤት ሚቀቡበት ያባበየው እያሉ የጨፈሩ ሚቀቡበት ልጅ አባቱን እናቱን ሚዘይርበት የተለያዩ የስልጤ ባህላዊ ምግቦች ደግሞ ሚዘጋጁበት ፕሮግራም ነው። ስለዚህ በዚህ ባህል ሁሉም የስልጤ ማህበረሰብ ዳሃውም ሀብታሙም የተለያዩ ቦታዎች የሚኖሩ የስልጤ ተወላጆች ወደ ሀገር ቤት ገብተው ዚያራ የሚያደርጉበት ከዚያራ ባሻገር ደግሞ ትዳርም ሊይዘው ሊወጡ የሚችሉበት ሁኔታ ያለበት ነው። አስፈላጊ ሆኖ ከተገኘ ደግሞ የማህበረሰባቸውን ችግር አይተው በልማቱ የሚሳተፉበት ሲመለሱ ደግሞ ኢትዮጵያን ወደ ማበልጸግ ደረጃ የሚንቀሳቀሱበት የባህል ነው። በየአመቱ የሚከናወን ሂደት ነው ያለው። ስለዚህ እነዚህን ክንዋኔዎች መነሻ አድርገን በክልል ባህልና ቱሪዝም በስልጤ የማይዳሰስ ቅርስነት መመዝገብ አለበት ብለን ጥናታዊ ጽሑፍ አድርገን በቅርብ ጊዜ ያስመዘገብን መሆኑን በዚሁ አጋጣሚ ልገልጽላችሁ እወዳለሁ። በመጨረሻም በስልጤ ማህበረሰብ የሚከናወኑ የማይዳሰሱ ቅርሶች ያሉበት በመሆኑ በቀጣይ አንዱ የስልጤን የሀገር ሽማግሌ ስርዓትን አሁን የምናከብረውን የአረፋ ባህልን የመተባበር የስልጤ ባህልን እና ሌሎችም ባህሎች በዩኔስኮ በቅርስነት እንዲመዘገብ አብክረን እየሰራንና እየተከታተልን ያለን በመሆኑ ልንገልጽ እንወዳለን።